ስለዚህ እህቶች እውነቴ ነው፣ ከማበዳችሁ በፊት ስም ብላችሁ ራሳችሁን ጸጥ በሉና አንድ ቀን እውነቴ ነው ሞክሩት። ይሄንን በቃ ቁጭ ብላችሁ እስቲ ጸሎት እያደረጋችሁ እኔ ማን ነኝ? እስካሁን ድረስ እንደመጣው ምን እንዲህ እያደረኩኝ ነው? በህይወቴ ላይ ምንድን ነው የምፈልገው? እሺ እስካሁን ድረስ ምን አሳካው? ነገስ ምንድን ነው እቅዴ? ኦኬ ዛሬ ነጋ፣ ነግቶላችኋል። እኔ ጋር ገና ሌሊት ነው። ነጋላችሁ። ምንድን ነው እቅዳችሁ? ታውቁታላችሁ? ኦልሬዲ ታውቁታላችሁ ወይስ በግምት የተነሳችሁት? በቃ በግምት አይናችሁን ጠረጋችሁት፣ ፊታችሁ ተጣችሁ፣ ተነሳችሁ። ዛሴት አለቀ። ከዛ ቲክቶክ ተገባ። ዛሴት ይሄ ነው የቀን ላይፍሽ፣ ይሄ ነው የቀን እቅድሽ። አይናችን ስለከፈትን እኮ ነቃ ማለት አይደለም። እንዲሁ በቃ ስለቆምና አዛግተ ምናምን ስለተነሳን ነቃ ማለት አይደለም። ስለዚህ አንዳንዴ ቆም ብላችሁ እኔ መስተዋት ፊት መስተዋት ሞልቷችሁ እርግጠኛ ነኝ እህቶቼ፣ በዚህ አትታሙ። መስተዋት እንዲሁም በችርቻርና በጅምላም ተካፍላላችሁ በፈረሱላ። መስተዋት ቆማችሁ አንቺ ማነሽ በሏት፣ አናግሯት ራሳችሁን። ንግስት አንቺ ማነሽ በያት ራስሽን። ጽዮንዬ፣ ቲጂ፣ ዘይድ ነሽ አይደለ? ሩሃማ ዘኩ ነሽ አይደለ? ዘኩ ነሽ መሰለኝ ካሳሳትኩ። እውነቴን ነው። አናግሩት ራሳችሁን። ቆም ብላችሁ አንቺ ማነሽ? ንግስት ነሽ አንቺ? አስተዋውቂ ራስሽን እስቲ። አንዳንዴ ባይዘወይ ብዙዎቻችን ራሳችን እየሸሸ ነው። ፊታችንን እንኳን በመስተዋት ቆመን እስከምናይ ማፈር ደርሰናል። በጣም በጣም እያፈርን ነው በራሳችን። ስለዚህ መሸወድ ነው ራሳችን እንዳናይ መሸወድ፣ ራሳችን እንዳናነግረው መሸወድ፣ በቃ ዝም ብሎ በመሳቅ መሸወድ፣ ዝም ብሎ በቃ ባልባይ ነገር ራስን ማታለል እንደሆነ የነፍስ ቀዳዷ ካላናገራችሁት ራሳችሁን አይመለስም። ስለዚህ ቆም ብላችሁ እኔ ማን ነኝ? ምንስ እያደረግኩኝ ነው? ኦኬ ምንድን ነው የህይወት እቅዴስ? ለምንድን ነው የምኖረው ዛሬ? ለእግዚአብሔር ምን እያደረግኩኝ ነው? ለነፍሴስ እንኳ ምን እያደረግኩኝ ነው? እሞታለሁ እኮ እኔ ብላችሁ ታውቃ። እርግጠኛ ነኝ ከኔም ጭምር መስተዋት እያየን ያሬዶ ትሞቻለሽ እኮ ብዙ አታብዛ ብዬ አላቅም ራሴ። እናንተስ ብላችሁ ታውቃላችሁ? ራሳችሁ መስተዋት ፊት ቆማችሁ ራሳችሁን ስታጋጌጡ ስታሳምሩ፣ አይ ስጋዬ እኮ ከንቱ ነው፣ አይ ሞት እኮ ይመጣል፣ ሞት ይወስደኛል እኮ፣ ይሄ ሁሉ እኮ ፈራሽ ነው በስባሽ ነው ብላችሁ ታውቃላችሁ? አታውቁ። አላቅም፣ አናቅም፣ በፍጹም አናቅም። ግን ይሄ ማለት ስትጀምሩት ያላችሁ ትለወጣላችሁ፣ ለነፍሳችሁ ትጉ ትሆናላችሁ። ይሄ ትቢቱ፣ ይሄ ውጥርጥር ማለቱ፣ ይሄ ተሳዳቢነቱ፣ ይሄ ንፍትፍት ማለቱ፣ ይሄ እለኝነቱ ከእናንተ ጥሎ ይሄዳል። ባይዘዊ ምክንያቱም ምን ብላችሁ የነገራችሁ ስለሆነ ትሞታለህ፣ ትሞቻለሽ እያላችሁት እየነገራችሁ ስለሆነ ለማን ነው ትቢት የምትሆኑት? ለየትኛው ጊዜ? እሞታለሁ ያለ ሰው ትቢተኛ ይሆናል? እሞታለሁ ያለ ሰው ተሳዳቢ ይሆናል? እሞታለሁ ያለ ሰው ሐሜተኛ ይሆናል? ምክንያቱም ከነ ሐሜቱ እንዳይሄድ፣ ከነ ክፋቱ እንዳይሄድ፣ ከነ በደሉ፣ ከነ ዝሙቱ፣ ከነ ርኩሰቱ፣ ከነ ማመንዘሩ፣ ከነ ትዕቢተኝነቱ፣ ከነ መወጣጠሩ እንዳይሞት ይፈራላ። በደንብ አድርጋችሁ በተቻላችሁ መጠን ከእግዚአብሔር ጋር የምትናገሩበት ጊዜ፣ ራሳችሁን ዝቅ ብርክክ የምታደርጉበት ጊዜ እናምጥ። ግድ የላችሁ። በቃ እቅዶቻችንን በደንብ ወቁት። የማይረባችሁ ታይም አትስጡ። የመጨረሻ ንግግሬ ነው። እቅዶቻችሁን የሚያሰናክሉትን፣ ህይወታችሁን የሚያሰናክሉትን ሰዎች ባይዘዌ ከህይወታችሁ አውጡ። ውደዷቸው፣ አፍቅሯቸው፣ እርዷቸው። በእቅዳችሁ ላይ ግን ማንንም ሳታስገቡ። ደግሞ እቅዳችሁን ሚስጥር ያዙ። ዝም ብላችሁ አታውሩት። ዝም ብሎ ሚዲያ ላይ አይወራም። ይሆላችሁ ቦይፍሬንድ አይባልም። ይሆላችሁ ገርል ፍሬንድ አይባልም። የስንቱ ትዳር ተበተነ፣ የስንቱ ጭኝነት ተበተነ፣ ስንቱ ለስንት አፍና ለስንት አሜት ተላልፎ ተሰጠ አይደል? ህይወታችሁን ሽፍን አድርጉት እንጂ እንዴ የምትበሉት ለእኛ ምን ይሰራልናል? ንገሩኝ እስቲ። ዶሮ በላ፣ ሽሮ በላ፣ ፍርፍር በላ ምን ይሰራልኛል? ምን ይሰራላታል? ምንም እኮ አይጠቅመኝም። ዛሬ ኬክ ይኸው ስበላ፣ ዛሬ ውሎ እዚህ ነው፣ ዛሬ ቢች ሄድኩኝ፣ ዛሬ ዱባይ ሄድኩኝ። ሁ ኬርስ? ምን አገባን እኛ?
ራስሽ ላይ ወጥመድ እየጠመጠምሽ ህይወትሽ ሁሉ ውጪ፣ ህይወትህ ሁሉ ውጪ፣ በፈተና ላይ ፈተና እያበዛ። እስቲ የስንቶቻችሁ ቅድ ውጭ ያወራችሁት አልተበላሸባችሁ? ውጭ ያወራችሁት አልተበላሸም? ውጭ ያሳያችሁት ከማድረጋችሁ አልተበላሸም? በጣም ተበላሽቷል። ከሱ ደግሞ አንማር፣ ይብስብናል የባሰ። በጣም አስተውሉ። እናንተን ሊያበላሹባችሁ የሚጥሩ ሰዎች የእነሱን ህይወት አታውቁትም። በጣም የሚገርመው ነገር ይሄ ነው። የእናንተን ህይወት ለማበላሸት የእናንተን እቅድ ለማሰናከል የሚጥሩ ሰዎች የእነሱን ህይወት አታውቋቸው። የእናንተን ህይወት ግን ያውቁታል። ምስቅልቅልቅልቅልቅል ያለው ህይወታችን አንደኛው ይሄ ነው። ባይዘው ሚስጥር የሚባል ነገር የለም። ከእግዚአብሔር ጋር በር ዘግቶ መናገር የሚባል ነገር የለም። ኦልሬዲ ቲክቶክ ላይ ራቁትሽን ወጥተሻል። ኦልሬዲ ቲክቶክ ላይ እንዲሁ አይንሽን ስንሉንም እያረግሽ መከራ ስታወጥተሻል። ከዛ የሚያገባሽ ወንድ ንቆሽ፣ አውቆሽ፣ ገምቶሽ ነው የሚያገባሽ። ዩቲንክ የሚያከብርሽ ይመስሻል? ራቁትሽን ስለወጣሽ ሰውነትሽን አጋልጣሽ ስላሳየሽ ዓለም ስላጨበጨበልሽ የሚያገባሽ ሰው ዩቲንክ አክብሮሽ የሚያገባሽ ይመስልሻል? ራቁት ፎቶ ስለላክሽ ታማኝ ባል የምታገኝ ይመስልሻል? እህቶቼ እውነት አስተውሉ። በራሳችን ጥፋት ነው ራሳችን እየገረፍን ያለ ነው። በራሳችን ጥፋት ነው ተስፋ እየቆረጥን ያለ ነው። እግዚአብሔር ምንም አላደረጋችሁም። እግዚአብሔር ላይ አታሳቡ። ምንም አላደረገንም። ጤና ሰጠሽ፣ ለምነሽ አላሳፈርሽም፣ ከሀገር ወጣሽ። ትናንት አቧራችንን ስናራግፍ ቆሻሻችንን ስናራግፍ ከነ ቆሻሻችን ከነ አቧራችን ምንተኛ መሬት ላይ ምንተኛ እየቆረቆረ መሬት ላይ ዛሬ አሪፍ አልጋ ላይ እንተኛለን። ዛሬ አሪፍ ምግብ እንበላለን። እግዚአብሔር እኮ ረድቶሽ እና ተረሳ ያ ጊዜ አይገርም? ዛሬ አማረብሻ አማረብሃ። ዛሬ ገንዘብ መጣ። ዛሬ በቃ አሪፍ ጁስ ትጠጣለህ። ብሪያኒ ቺክን ብሪያኒ ትበላለህ፣ እንበላለን። በርገር ትበላለህ። ተረሳ በቃ። ያ ደሃነትን ረሳው። ያ ምንም የሌለ ባዶ እንደነበሽ ረሳሹ። በቃ ትዕቢተኝነቱ ጥርጥርጥርጥር በቃ ምናምን። እዚህ ያላችሁ ሰዎች ወይ ቀይ አፈር ናችሁ፣ ወይ ጠይም አፈር ናችሁ፣ ወይ ጥቁር አፈር ናችሁ። ወይ እንደኔም አይ ቲንክ ትንሽ ቀጣይ የሚያልኩኝ አፈር ነኝ። አለቅ። ወይ ወፍራም አፈር ነህ፣ ወይ ቀጭን አፈር ነህ፣ ወይ መካከለኛ አፈር ነህ። ስትታጠቢ እድፍ የሚወጣሽ ነሽ። ምንድን ነው የሚያስመካው? ምንድን ነው የሚያስመካው? ምንድን ነው ትዕቢተኛ የሚያደርግህ? ምንድን ነው ትዕቢተኛ የሚያደርግሽ? ማኑ ተሳዳቢ ያደረግህ? ምንድነህ እና ትሳደባለህ? ምንድነሽ እና ትሳደቢያለሽ? ዛሬማ ቤቴን ከፍቼ ነው የምቀጠቅጠው። ዛሬ